ሰላም እንኳን ለኢድ በዓል አደረሳችሁ። ዘ ባርቴንደር አካዳሚ ነን አልኮሊክ ኮክቴል ወይም ሞክቴል ሰንራይዝ ብለን የምንጠራው ወይም በአማርኛ ደግሞ ጀምበር ብለን ልንሰይመው የምንችል ኮክቴል አዘጋጅተንላችኋል። የሚያስፈልገውን ኢንግሪዲየንት አሳያችኋለሁ ማለት ነው። እሱንም ለመስራት ኦሬንጅ ጁስ ፍሬሽ እንደዚህ የተጨመቀ፣ ሹገር ሲራፕ፣ ሌመን፣ ስፓርክሊንግ ዋተር እና ግራናዲን ወይም ግራናዲን ሲራፕ ወይም ስትሮበሪ ሲራፕ እንደዚህ ሆምሜድ የተዘጋጀ ያስፈልገናል ማለት ነው። ስለዚህ እንዴት እንደምንሰራው አሳያችኋለሁ። ፈርስትሊ መጀመሪያ አይሳችንን ፊል እናደርጋለን። መቶ 120 ml ኦሬንጅ ጁስ ዘን ግራናዲናችንን እናደርጋለን ማለት ነው። ቀስ አድርገን በዳር በኩል ነው የምናደርገው። ሹገር ሲራፓችንን 15 ml ሌመን ጁስ እንጨምቃለን። ፋይናሊ ምንድነው የምናደርገው? ስፓርክሊንግ ዋተራችን እናደርጋለን። ለምን? ሪፍሬሽንግ ድሪንክ ስለሆነ የተሰራው ከኦሬንጅ ጁስ ስለሆነ ጋርኒሻችንም ተመሳሳይ ነው መሆን ያለበት። ስለዚህ ኦሬንጅ ጁስ፣ ኦሬንጅ ስላይስ እንደዚህ እናደርግና ዘን ግራናዲን ወይም ስትሮበሪ ስላለው ስትሮበሪ ደግሞ እዚህ ስክት አድርገን በጣም በሚያምር ሁኔታ እናስቀምጣለን። ጋርኒሻችን ፊት ለፊት ካጠገብ ደግሞ እናስቀምጣለን። ስሯችንን እናደርጋለን ማለት ነው። ለዚህ የሚያምር ጥንቅቅ ብሎ የተሰራ ሪፍሬሽንግ ነን አልኮሊክ ድሪንክ ነው። ቺርስ። አሁን የምንሰራው ስፓይስ ብላክ ቲ ነው። የሚያስፈልገን ግብአት ሌመን ጁስ፣ ብላክ ቲ፣ ሹገር ሲራፕ፣ ጂንጀር። ወደ አሰራሩ እንሄዳለን፣ አሳያችኋለሁ። አብረን እንስራ። መቶ 120 ml ብላክ ቲ ያስፈልገናል። ሌመናችንን ስኩዊዝ እናደርጋለን እንደዚህ። ሹገር ሲራፕ 25 ml፣ ስላይስ የተደረገ ጂንጀር ዘን አንድ ላይ ሼክ እናደርጋለን ማለት ነው። ጋርኒሽ ሌመኖች እንጠቀማለን።
በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። ሪፍሬሽ የሚያደርግ ነን አልኮሊክ ምንም አልኮል የሌለው ሞክቴል ነው ማለት ነው። ስፓይስ ብላክ ቲ ይባላል። አሁን የማሳያችሁ ኩከምበር ቤዝል ፊዝ ይባላል። የሚያስፈልገን ግብአት ሌመን፣ ኩከምበር፣ ቤዝል ሊፍ ኤንድ ሃኒ ሲራፕ እና ስፓርክሊንግ ዋተር ነው ማለት ነው። አሰራሩን ደግሞ መድል አድርገን ነው የምንሰራው። እንቀጥል። ኩከምበራችንን እንደዚህ ስላይስ ካደረግን በኋላ አዘጋጅተን ጊዜ ለመቆጠብ ነው። ብቻውን መጀመሪያ ክረሽ እናደርጋለን ማለት ነው። ቤዝላችንን እንደዚህ ያሉን ብቻ ቆረጥ አድርገን እዚህ አድርገን መምታት እንችላለን። እንደዚህ ተጣጣችን ላይ መምታት መታ ማድረግ እንችላለን። ያለ ደግሞ ትንሽ ቅጠሉ ወፈር ስለሚል እንደምን ስላልሆነ ቀስ አድርገን በስሱ ጫን ልናደርገው እንችላለን። በመቀጠል ሌመን ጁስ እንጨምቃለን ማለት ነው። ስኩዊዝ እናደርጋለን። ሃኒ ሲራፓችንን 25 ml አረጋለን። ዘናው በደንብ መድልና እንዳይበጣጠስ በስትሮ ሲስል እኛም በመንግስታችን ሲስሉት ጠጡት ክሎራቸው ጋር ፊቶ ሲንቀር ላይ እንዳይበጣጠስ መጠንቀቅ አለብን ማለት ነው። በመቀጠል አምባር በረዶ አቁም ነው የምንጀምረው። ጋርኒሽ ከሰራናቸው ሁለት ወይም አንድ ነገር ሁሌ መጠቀም እንችላለን ማለት ነው። እዚህ ቤዝላችንን እንደዚህ ኩከምበር ቤዝል ፊዝ ማለት ይሄን ይመስላል። በጣም ነው የሚያምረው። ስትቀምሱት ደግሞ ይቤታላችሁ ተስፋ አደርጋለሁ። እነዚህ ለኢድ የሰራናቸው ሞክቴሎች ናቸው። እንዳያችኋቸው ሬሲፒያቸው ቀላል ነው። በቤታችሁ ልታዘጋጇቸው ትችላላችሁ። አቦ ዘ ባርቴንደር ነን። ፔጃችንን ፎሎ አድርጉ። ይመቻችሁ። Peace out.